ሰላም ውዴ ስለፊት ቤተሰቦች እንዴት ናችሁ? ዛሬም እንደተለመደው በአዲስ ሀሳብ መጥቻለሁ። ዛሬ ላወራችሁ የፈለኩት ስለመከፋት ነው። አንዳንዴ ለመከፋታችን ምክንያት ራሳችንን ብዬ ነው የማስበው እኔ። ምክንያቱም ብዙ የሚያስከፉ ነገሮች ወደኛ ሊመጡ ይችላሉ፣ ግን የመቀበልና ያለመቀበል መብቱ ደግሞ እኛ ጋር ነው ያለው። ማለት ልላችሁ የፈለኩት ሰው ፈልጎ ነው የሚከፋው ምናምን ለማለት ፈልጌ ሳይሆን፣ በራሱ መብት ነው የሚከፋው ለማለት ፈልጌ ሳይሆን፣ የሆኑ አንዳንድ ነገሮች ሳናጤናቸውና ሳናስተውላቸው ከተቀበልናቸው በኋላ የሚያስከፉን ነገሮች አሉና ባለማስተዋል ማለት ነው። እና ስንቀበላቸው ነፃ ፈቃዳችንን ስንሰጣቸው ነው የፈለጉትን ነገር በእኛ ላይ ሊያደርጉ የሚችሉት ማለት ነው። የሰው ልጅ ምንም ነገር የማድረግ ነፃ ፈቃድ አለው። በህይወታችን ከብዙ አይነት ሰዎች ጋር በተለያዩ አጋጣሚዎች፣ በስራ፣ በትምህርት፣ በብዙ አጋጣሚዎች ኮሚኒኬት ልናደርግ እንችላለን። ግን ኮሚኒኬት የምናደርግባቸውን መንገዶች ገደብ ልናበጅላቸው ይገባል። ያለበለዚያ ጤናማ ግንኙነት እንዳይኖረን የሚያደርጉ ብዙ ምክንያቶች ስላሉ ማለት ነው። አንዳንድ ጊዜ በጣም ክሎዝድ የሆነ ሪሌሽንሽፕ ሲኖረን ደስ የማይሉ ግንኙነቶች ይፈጠራሉ ከጊዜ በኋላ ማለት ነው። በተለይ ደግሞ በጓደኛሞች መካከል ይታያሉ እንደዚህ አይነት ነገሮች። ጓደኝነት መልካም ነው፣ በጣም ጥሩ ነው፣ አያስፈልግም አይደለም የምለው፣ ግን ባውንደሪ ከሌለው ዴፊኒትሊ ጓደኝነታችን ከጊዜ በኋላ እንደሚፈርስ ግልጽ ነው። ስለዚህ ባውንደሪ ለጓደኝነታችን ባውንደሪ ሊኖረን ይገባል። ባውንደሪያችንን የጣሰ ጓደኝነት ኢግኖር ማድረግ ይገባናል ማለት ነው። ስለዚህ ራሳችሁን በራሳችሁ አታስከፉ፣ ባውንደሪ ይኖራችሁ ላለው። የዛሬው ቆይታችን ይህንን ይመስል ነበረ። በሌላ ጊዜ እስከምንገናኝ መልካም ጊዜ ተመኘሁ።